ሰላም ሰላም እንደምናችሁ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ከዚህ በፊት ያየናቸው የተማማርናቸው ትምህርቶች ነበሩ። ስለ የፎሬክስ ትሬዲንግ ስትራቴጂዎችን እያየን ነበር። ከጀማሪነት አልፈን ደግሞ በጣም ጠለቅ እያለን ስንሄድ እንዴት ስትራቴጂዎችን ኮምባይንድ አድርገን እንደምንጠቀም እያየን ነበር። ዛሬም ደግሞ ከዛ ቀጥዬ ነው ማሳያችሁ። ያው ከዚህ በፊት እንዳልኩት ሜንቶርሺፕ ላይ ማስተምረው ትምህርት አለ። ሜንቶርሺፕ ቻናል ላይ ቴሌግራም ላይ ኤልኤምኦ ስትራቴጂ ብዬ ጀምሬያለሁ ማለት ነው። ያው በጣም ለእናንተ እንዲቀላችሁ በሶስት ቃል በሶስት ኤልኤምኦ በሚል ቃል ውስጥ እንድትይዙት ማለት ነው። ሶስት አይነት ስትራቴጂዎችን አንድ ላይ እንድትይዙት አድርጌ እንዲቀላችሁ አድርጌ እንትን አስተምሬ ነበር። ዛሬም ከዛ ቀጥለን ነው የምናየው። ዛሬም ከዛ ቀጥለን ኤልኤምኦ ኮንሰፕት ውስጥ አንዱን ለይተን አውጥተን እናያለን ማለት ነው። ከዛም ደግሞ በአዲሽናሊም ደግሞ ሌሎችንም በዛው እናያለን። እሺ ዛሬ እንድናይ የፈለኩት ምንድነው ስለ ሊኩዊዲቲ ኮንሰፕት ነው። ሊኩዊዲቲ ግራብ ሲባል ሰምታችኋል። ሊኩዊዲቲ ስዊፕ አረገ ሲባል ሰምታችኋል። እና ግራም የሚያደርግበት ሊኩዊዲቲ ግራም የሚያደርግበት ቦታ ይሄ ቦታ ነው ምናምን ሲባል ሰምታችሁ የምታውቁ ከሆነ ምንድነው የሊኩዊዲቲ ሐሳብ የሚለውን ነገር በተጨማሪም ደግሞ ያው ከዚህ በፊት እንዳልኳችሁ ኤል የምትለውን ቃል ሊኩዊዲቲ እና ፌክ አውት ለሚለው ፌክ አውት ለሁለቱም ነው የምጠቀመው ምናምን ብያችሁ ነበር። እና ኤል የምትለዋን ፊደሏን ለሊኩዊዲቲ እና ለፌክ አውት ነው የምጠቀመው ኤልኤምኦ ስትራቴጂ ውስጥ ማለት ነው። እኛ የምንጠቀመው ስትራቴጂ ውስጥ ዛሬ የምናየው ስለ ኤል ነው ማለት ነው። ኤል ብለን ነው የምናየው ማለት ነው። ሊኩዊዲቲ ግራብ ምን ማለት ነው፣ ፌክ አውትስ ምንድነው ኮንሰፕቱ የሚለውን ነው የምንመለከተው። እሺ ቀጥታ ብዙም ሳላበዛ ወደ ትምህርታችን እንገባለን። ዛሬ እንደምትመለከቱት ይሄ ቻርት የቮላቲሊቲ 50 ሰከንድ ነው። ዴሪቭ ላይ ያለ እንትን ነው ማለት ነው፣ ኢንዲሲስ ነው። እና እሱን ነው ዛሬ እንደ ምሳሌነት ማሳያችሁ። ያው እንደምታዩት ትሬዱ ማለትም ሴታፑ አክቲቭ ነው። እዚህ አካባቢ ነው ሴል ያልኩት ማለት ነው። ቻናል ላይ አውትሉኩን ለቅቄ ነበር፣ ሴታፑን በሙሉ አልለቀኩትም፣ ግን አውትሉኩን ቻናል ላይ ለቅቄ ነበር። ኢትዮኤፍኤክስ ፕሮ ላይ እዛ ላይ ማየት ትችላላችሁ። እና ከዚህ ነው የምንጀምረው ማለት ነው። ዛሬ እዚሁ ነው እያሳየኋችሁ፣ እዚሁ ላይቭ ላይ እያሳየኋችሁ ነው ማለት ነው። ይሄ ሴታፕ ይሰራል አይሰራ የሚለውን እዚሁ እያየን እንማማራለን ማለት ነው። እሺ ቀጥታ ወደ ትምህርታችን እንግባ። ሊኩዊዲቲ ግራብ ምንድን ነው የሚለውን ነገር ደግሞ እንደ መጀመሪያ የተወሰነ ሐሳብ ልስጣችሁ። ሊኩዊዲቲ ግራብ የምንለው ወይ ደግሞ ሊኩዊዲቲ የምንለው ኮንሰፕቱ ምንድን ነው? ማርኬቱ በጣም በብዙ ቮሊዩም ወይ ደግሞ በትልቅ ቮሊዩም ከመንቀሳቀሱ በፊት ትልቅ ቮሊዩም ወይንም ደግሞ ትልቅ ቮሊዩም ያለው ኦርደር የሚከፈትበት ቦታ ነው ማለት ነው። ሊኩዊዲቲ ግራብ የሚሆንበት ቦታ ማለት ትልቅ ቮሊዩም ኤክስኪዩት የሚደረግበት ቦታ ነው ማለት ነው። ሊኩዊዲቲ እና ፌክ አውት ማለት ተመሳሳይ ነው። ፌክ አውት በፕራይስ አክሽን ብሬክ አውት አድርጎ ነገር ግን ያ ብሬክ አውት ፌል ሲያደርግ ወይ ደግሞ ወዲያው ተመልሶ ወደ እንትኑ ሲገባ ማለት ነው። ተመልሶ ወደዛ ቦታ ሲመለስ ፌክ አውት ይባላል። ተመሳሳይ ነው ሐሳቡ፣ ነገር ግን ቃላቱና አጠቃቀማችን ነው የሚለያየው ማለት ነው። አጠቃቀማችን ሊለያይ ይችላል። ሊኩዊዲቲ ማለት ምንድነው? ትልቅ ቮሊዩም የሚፈጠር ኤክስኪዩት የሚደረግበት ቦታ ማለት ነው። ሊኩዊዲቲ ግራብ አደረገ ስንል ትልቅ ቮሊዩም ከመፈጠሩ በፊት ደርሶ እዛ ቦታ ላይ አክቲቭ የሚሆንበት ወይንም ደግሞ ኤክስኪዩት የሚደረግበት ያ ቦታ ሊኩዊዲቲ ግራብ የሚያደርግበት ቦታ እንላለን። እና እሱን ነገር ነው ዛሬ ማሳያችሁ፣ ፕራክቲካሊ ነው ማሳያችሁ። አሁን ለምሳሌ እዚህ ጋር ምን እናያለን? ኤል ምትል እዚህ ጋር ሰርቻለሁ። ኤል ምትል ሰርቻለሁ። አሁን እዚህ ጋር በሌላ ስትራቴጂ ብትሄዱ፣ በአይሲቲ ሊሆን ይችላል፣ በኤስኤምሲ በተለያዩ እንትኖች ብትሄዱ ብሬክ ኦፍ ማርኬት ስትራክቸር ነው። ብሬክ ኦፍ ማርኬት ስትራክቸር ነው ወይ ደግሞ ቦስ ብለን የምንጠራው አይነት የማርኬት ስትራክቸር ነው። ነገር ግን አይደለም።
አይደለም። ለምንድን ነው እንዳልሆነ የምታውቁት? ብሬክ ኦፍ ስትራክቸር እንዳልሆነ የምታውቁበት አንድ መንገድ ምንድን ነው? ከብሬክ አውት በኋላ ወይንም ደግሞ ፌክ አውት እና ሊኩዊዲቲን ለመለየት ምንድን ነው የምታደርጉት? ከብሬክ አውት በኋላ ማርኬቱ ከብሬክ አውት በኋላ በአቅራቢያው ኦርደር ብሎክ ካለ ወይ ደግሞ ኪዞን ካለ፣ ኪዞን ስላችሁ ለምሳሌ ከዚህ በፊት ስለ ሰፕላይ እንደ ዲማንድ አይተን ነበር። ራሊ ቤዝ ራሊ፣ ድሮፕ ቤዝ ድሮፕ ምናምን ብለን 4 አይነት አይተን ነበር። ለማስታወስ ያክል እነሱን ላስታውሳችሁ፣ እንዲሁ ዝም ብዬ ላስታውሳችሁ። ራሊ ቤዝ ራሊ አለ፣ ራሊ ቤዝ ድሮፕ፣ ከዛ ድሮፕ ቤዝ ድሮፕ አለ፣ ድሮፕ ቤዝ ምን አለ ራሊ አለ ማለት። ሰፕላይ ዲማንድ ላይ እንደዛ ብለናል። ሶ ቤዝ የሚፈጠርበት ቦታ ምንድነው ብለናል? ቤዝ የሚፈጠርበት ቦታ ዲማንድ ወይ ደግሞ ሰፕላይ የሚሆንበት ቦታ ነው ብለን አይተን ነበር ከዚህ በፊት። ቤዝ የሚፈጠርበት ቦታ ለምሳሌ አንዱን ዝም ብዬ ላሳያችሁ ከአሁኑ ጋር ስለሚገናኝ ነው። ለምሳሌ ድሮፕ ቤዝ ሆኖ ከዛ መልሶ ድሮፕ ሲሆን ምን ብያቸዋለሁ? ይሄ ቤዝ የሚፈጠርበት ቦታ ሰፕላይ ይሆናል ብያቸዋለሁ። ወይንም ደግሞ ይሄኛው ቦታ ቤዝ ያለበት ቦታ ሰፕላይ ይሆናል ብዬ አሳይቻችሁ ነበር ከዚህ በፊት። ሰፕላይ ይሆናል ብዬ አሳይቻችሁ ነበር። ለማስታወስ ያክል ዝም ብለን እንየው። ያውኑ ቦታ ስላለ ነው ማለት ነው ይሄን ማሳያችሁ፣ ዝም ብዬ አይደለም ማለት ነው። እሺ እንደዚህ ብለናል። ድሮፕ ቤዝ ከዛ ድሮፕ ሲያደርግ ተመልሶ እዛ ቦታ ሲመጣ ሰፕላይ ይሆናል ብያችኋል። እና አሁን ይሄን ያነሳውላችሁ ለምንድን ነው? እዚህ ጋር ድሮፕ ቤዝ ድሮፕ ስላለ ነው ማለት ነው። እዚህ ጋር እንደምትመለከቱት ድሮፕ አለ፣ ከዛ ቤዝ አለ ወይ ደግሞ ኦርደር ብሎክ አለ፣ ከዛ ደግሞ መልሶ ምን አለ ድሮፕ አለ ማለት ነው። ድሮፕ ቤዝ ከዛ ድሮፕ አለ ማለት ሶ ይሄ ቦታ ቤዝ የፈጠረበት ቦታ ምንድን ነው ማለት ነው? ሰፕላይ ነው ማለት ነው። የሰፕላይ ኤሪያ ነው ማለት ነው። ስለዚህ አሁን እዚህ ጋር ለምን ኦ ያልኳትን ቦታ ለምን እዚህ ጋር አይደንቲፋይ እንዳደረኩ ግልጽ ነው። ድሮፕ ቤዝ ድሮፕ ነው። አሁን እዚህ ጋር በሰፕላይ ብቻ ወይ ደግሞ በድሮፕ ቤዝ ድሮፕ ብቻ ላይሆን ይችላል። ነገር ግን ኦርደር ብሎክ ያለበት ቦታ ሰፖርት ሊሆን ይችላል፣ ሬዚስታንስ ሊሆን ይችላል። ብቻ ምንም ብላችሁ ጥሩት እናንተ በምታውቁት ወይ ሰፕላይ እና ዲማንድ ያለበት ወይ ደግሞ ኦርደር ብሎክ ያለበት ፌር ቫልዩ ጋፕ ያለበት ቦታ ሊሆን ይችላል። ማርኬቱ እንደዚህ አይነት ስትራክቸር ብሬክ አድርጎ በአቅራቢያው እንደዛ አይነት ኤሪያ ካለ እንደዛ አይነት ዞን ካለ ምን ይሆናል ማለት ነው? ፌክ አውት ይሆናል ማለት ነው። የፌክ አውት ሐሳቡ ነው ባጭሩ። በጣም በቀላሉ ምንድነው ሐሳቡ ማለት ነው? ብሬክ አውት ካረገ በኋላ በአቅራቢያው ምን ካለ ኦርደር ብሎክ ካለ ወይ ደግሞ ሰፕላይ እና ዲማንድ ከሁለት አንዱ ካለ ምን ይሆናል ማለት ነው? ፌክ አውት ሆኖ ይመለሳል ማለት ነው። የፌክ አውት ወይ ደግሞ ፌክ ብሬክ አውት ምንለው የፕራይስ አክሽን ምናቀበት ወይ ምንድነው አንዱ ምንድነው ማለት ነው? ይሄ ነው ማለት ነው። ፌክ አውት ይባላል ማለት ብሬክ አውት ካረገ በኋላ አሁን ለምሳሌ ይሄን ብናይ ብሬክ አውት አድርጎ ነው ወይንም ደግሞ ቦስ የሆነበትን ቦታ ወይ ደግሞ ብሬክ ኦፍ ስትራክቸሩን ብሬክ ካረገ በኋላ ምን አለ ማለት ነው? እዚህ ጋር ብሬክ ኦፍ ስትራክቸር አለ ወይ ደግሞ በፕራይስ አክሽንም ብትወስዱ እዚህ ጋር እችን ሬዚስታንስ ብሬክ አውት አድርጎ ከሄደ በኋላ እዚህ ጋር ምን አለ ሰፕላይ አለ ማለት ቢኮዝ ለምን ድሮፕ ቤዝ ድሮፕ ስላለ ድሮፕ ቤዝ ድሮፕ ሲሆን ደግሞ ሰፕላይ ይሆናል ብያችሁ ነበር። ሶ ያችን ብሬክ ስትራክቸሯን ብሬክ ካረገ በኋላ ብሬክ ኦፍ ስትራክቸር ከሰራ በኋላ ምን አለ ማለት ነው? ሰፕላይ አለ ማለት ነው። ሶ ስለዚህ ፌክ ነው ማለት ነው። ፌክ ነው ማለት ምንድነው? ሊኩዊዲቲ ግራም የሚያደርግበት ቦታ ነው ማለት ነው በተዘዋዋሪ። ሶ ይሄ ቦታ አሁን እዚህ ጋር በአይሲቲ ወይንም ደግሞ በሌላ በብሬክ ኦፍ ስትራክቸር ኮንሰፕት ቦስ ነው ብለን ምንድነው ማለት ነው? ማርኬቱ ወደ ላይ ይቀጥላል ነው ሐሳቡ። ብሬክ ኦፍ ስትራክቸር ሲሆን ወደ ላይ ይቀጥላል ነው ማርኬቱ። ለምን? ያው የስትራክቸሩን ብሬክ ስላደረገ። ነገር ግን ፌክ አውት ነው። ለምን ካላችሁ ብሬክ ኦፍ ስትራክቸር ከሰራ በኋላ በአቅራቢያው ምን ስላለ ኦርደር ብሎክ ስላለ ወይ ደግሞ ሰፕላይ ስላለ ሶ ሊኩዊዲቲ ምንለው ደግሞ
ወይ ደግሞ ፌክ አውት የምንለው ሐሳቡ ይሄ ነው ማለት ነው። ሐሳቡ ይሄ ነው ማለት ነው። ይሄ ነው ማለት ነው። ብሬክ አውት እንደሆነ ማለቴ ፌክ አውት እንደሆነ ሌላኛው የምታውቁበት ወይ ምንድነው? በፕራይስ አክሽን ልንገራችሁ። በፕራይስ አክሽን የምታውቁበት ብሬክ አውት ካረገ በኋላ ተመልሶ እዛው በፍጥነት እዛው ኤሪያ ውስጥ ብሬክ አውት ያደረገበት እዛው ወይ ደግሞ በፕራይስ አክሽን ሊድ እና በትሬንድ ላይን ውስጥ ሆኖ ክሎዝ የሚያደርግ ከሆነ ፌክ አውት እንደሆነ ታውቃላችሁ። ፌክ አውት እንደሆነ ታውቃላችሁ። በሊኩዊዲቲ ደግሞ ሊኩዊዲቲ ግራብ በምንለው ኮንሰፕት ደግሞ እንደዚህ አይነት ዊክ የሆኑ ካንድሎች ካሉ ወይ ደግሞ እዚህ ጋር ይታያል እና እዚች ጋር ዊክ የሆነ ካንድል አለ፣ ረዘም ያለ ወጣ ያለ ዊክ የሆነ ካንድል አለ፣ ቦዲው አለ። እዚህ ጋር ምን አለ? ዊክ ካንድል አለ። ሶ ዊክ የሆነ ካንድል ስታዩ ምንድነው ያ ቦታ ሊኩዊዲቲ ግራብ ለማድረግ ምን የሚሆንበት ቦታ ነው ማለት ነው። ያንን አልፎ የሚሄድበት ቦታ ነው ማለት። ሶ እችን ነገር ስታዩ እንደዚህ ማስመር ይኖርባቸዋል ማለት ቢኮዝ ይሄ ምንድነው ሊኩዊዲቲ ግራብ አርጎ የሚመለስበት ቦታ እንደሆነ ይሄንን መረዳት ይኖርባቸዋል ማለት። ከዚህ በፊት እንዳልኩት ምንድነው ረጃጅም ዊክ የሆኑ ካንድሎችን ስታዩ ምንድነው ፌክ የሆነ ወይንም ደግሞ አርቲፊሻል የሆነ የፕራይስ ሙቭመንት ነው ብያቸዋል። አርቲፊሻል ፕራይስ ነው። እንዲህ አይነት ሎንግ ዊኮችን አሁን ለምሳሌ እዚህ ጋር ማየት ትችላላችሁ። ወደ ታች ከወረደ በኋላ በጣም ወደ ላይ ወጥቷል ማለት ነው። አርቲፊሻል ፕራይስ ብላችሁ መውሰድ ትችላላችሁ። ሶ ሊኩዊዲቲ አይደንቲፋይ ያደረኩት ለምንድን ነው ማለት ነው። ሌላው እዚች ጋር ዊክ የሆነች ካንድል ስላለች ነው ማለት ነው። በመቀጠል እንደ ሁለተኛነት ደግሞ ምንድነው ማለት ነው እዚህ ጋር ኦርደር ብሎክ አለ ወይ ደግሞ ቤዝ አለ ወይ ደግሞ ድሮፕ ቤዝ ድሮፕ ስላለ ማለት ነው። ሰፕላይ ስላለ ድሮፕ ቤዝ ድሮፕ ወይንም ደግሞ ሰፕላይ እዚህ ጋር ሰፕላይ ስላለ ምን አረኩ ማለት ነው እዚህ ጋር ግራብ አድርጎ እንደሚመለስ ተረዳው ማለት ነው። እና አይ ቲንክ ይሄ ግልጽ ነው ብዬ አስባለሁ። ሁል ጊዜ እንደዚህ አይነት ዊክ የሆኑ ካንድሎችን ስታገኙ ምን ማድረግ አለባችሁ? እንትን ማለት አለባችሁ። ቢኮዝ አሁን ለምሳሌ ይሄ ለምሳሌ ምንድነው ማለት ነው የዚህ ጋም ሌላ ሊኩዊዲቲ አይደንቲፋይ ማድረግ ትችላላችሁ። ያው እንዳልኳችሁ እንዲህ አይነት ዊክ የሆኑ ካንድሎችን ስታዩ ሊኩዊዲቲ ግራብ የሚያደርግበት ቦታ ነው ማለት ነው። እንደዛ አድርጋችሁ መረዳት ትችላላችሁ። ለምሳሌ ይሄው ሌላ ምሳሌ እዚሁ አገኘን ማለት ነው። እዚህ ጋር ምን አለ? ራሊ ቤዝ ድሮፕ አለ። እዚህ ጋር በሰፕላይ እንደ በዲማንድ እንውሰደውና ራሊ ቤዝ ድሮፕ አለ ወይ ደግሞ በትልቅ ታይም ፍሬም ሲሆን ደግሞ ምንድነው ድሮፕ ቤዝ ድሮፕ አለ ብላችሁ መውሰድ ትችላላችሁ። ወይ ደግሞ ኦርደር ብሎክ አለ። እንዲሁ ደግሞ ኦርደር ብሎክ የሚሰራበት ቦታ አለ። ሶ ይሄ ቦታ የሰፕላይ ቦታ ነው ማለት ነው። ከዛ እዚህ ጋር ምንድነው ማለት ነው ሊኩዊዲቲ ነው ማለት ነው። ሊኩዊዲቲ ግራብ አድርጎ የሚመለስበት ቦታ ነው ማለት ነው። ሶ እሷን ካለፈ በኋላ በፕራይስ አክሽን ሲሆን ምንድነው ፌክ አውት ይባላል። ይሄን ብሬክ አውት አድርጎ ኦርደር ብሎክ ምን አድርጎ ማለት ነው ኦርደር ብሎኳን ቴክ ካረገ በኋላ እሷ ጋር ከደረሰ በኋላ ይመለሳል ማለት ማርኬቱ ወደ ታች ይመለሳል። ብሬክ አውት ነው ብለን ስንጠብቀው ምን ይሆናል? ፌክ አውት ይሆናል ማለት ነው። በሊኩዊዲቲ ኮንሰፕት ደግሞ ምን ይባላል? ሊኩዊዲቲ ግራብ አረገ እንላለን ማለት ነው። ልክ እንደዚህ ይሄኛው የምትመለከቱት ሊኩዊዲቲ ግራብ ያደረገበት ቦታ ነው ማለት ነው። ሶ ስለዚህ ይሄን ነገር ካልተረዳችሁ ምንድነው ስቶፕ ሎስ አንት ነው የምትደረጉት ማለት ወይ ስቶፕ ሎስ አንት ትደረጋላችሁ ወይ ደግሞ ብሬክ አውት ያደረገ መስሏችሁ ስቶፕ ሎስ ሂት ትደረጋላችሁ ማለት ከሁለት አንዱ ትደረጋላችሁ። አሁን ለምሳሌ እዚህ ጋር ሴል ነው ብሎ የሚያስብ ሰው ይኖራል እና እዚህ ጋር ሊገባ ይችላል አንድ ሰው። ለምን እዚህ ጋር ሊገባ ይችላል ለምሳሌ። ነገር ግን እዚህ ጋር ከገባችሁ በኋላ ምን አለ ማለት ነው ሊኩዊዲቲን ቴክ ለማድረግ ግራብ ለማድረግ ሲል የእናንተን ስቶፕ ሎስ ሂት ሊያደርግባችሁ ይችላል። ነገር ግን አቅጣጫ ስተት ሆናችሁ ተሳስታችሁ ሳይሆን ግን ምንድነው ሊኩዊዲቲ ግራብ ለማድረግ ነው ማለት ነው። ወደ እናንተ አጌነስት ሄደ ወደ እናንተ ስቶፕ ሎስ አጌነስት ከሄደ በኋላ ያን ሊኩዊዲቲ ግራብ ካረገ በኋላ ወደ ፈለጋችሁበት አቅጣጫ ይመለሳል ማለት ነው። ሶ ይሄንን ኮንሰፕት አለመረዳት በጣም ይጎዳቸዋል ማለት ነው። በጣም ይጎዳቸዋል። የቱ ጋር መግባት እንዳለባችሁ አታውቁም ወይንም ደግሞ ስቶፕ ሎስ አንት ትደረጋላችሁ።
አሁን እዚህ ጋር ነበር መግባት የነበረባችሁ። እዚህ ጋር መግባት ሲኖርባችሁ ከዛ ቀደም ብላችሁ ወይ ደግሞ ፓኒክ ቶኑና ምናምን ኢንትሪ እንዳያመልጣችሁ ምናምን ብላችሁ እዚህ አካባቢ ገብታችሁ የእናንተ ስቶፕ ሎስ ሂት ከተደረገ በኋላ ወደ ፈለጋችሁበት ሊመጣ ይችላል። ነገር ግን እዚህ ጋር አሁን ለምሳሌ አንደኛ ምን አይደንቲፋይ አድርገናል? ዊክ የሆኑ ካንድሎችን ብያቸዋል። እንደዚህ አይነት ዊክ የሆኑ ካንድሎችን ሊኩዊዲቲ ግራ የሚያደርግበት ቦታ እንደሆነ አይደንቲፋይ እናደርጋለን። ከዛ በመቀጠል ኪ ዞኖችን ምን እንላለን? አይደንቲፋይ እናደርጋለን። ኦርደር ብሎክ ሊሆን ይችላል፣ ፌር ቫልዩ ጋፕ ሊሆን ይችላል፣ ሰፖርት፣ ሬዚስታንስ እናንተ ብቻ በተመቻቹና እናንተ በምታውቁት ወይ በምትረዱት ወይ በሰፕላይ በዲማንድ ቲዮሪ ተጠቅማችሁ ሊሆን ይችላል አይደንቲፋይ ታደርጋላችሁ። ወይ ደግሞ ፌክ አውት የሚሆንበትን ቦታ አይደንቲፋይ ታደርጋላችሁ። እኔ ራሴ እንትን ባልኩት ወይ በብዙ አይነት ወይ እንትን ላደርግ ይችላል፣ አይደንቲፋይ ላደርግ ይችላል። አሁን ለምሳሌ እዚህ ጋር ኦርደር ብሎክ እንደሆነ አውቃለሁ። ቢኮዝ 1 አወር ላይ ኦርደር ብሎክ ላይሆን ይችላል። 30 ሚኒት ላይ ብንሄድ 15 ሚኒት ላይ ብንሄድ ምናምን ኦርደር ብሎክ እናገኛለን። ቢኮዝ ኦርደር ብሎክ ማለት ምንድነው? በጣም ትልቅ የሆነ ሙቭመንት ከመፈጠሩ በፊት ያለው ተቃራኒ ካንድል ነው ብያቸዋለሁ። ከዚህ በፊት የምታስታውሱ ከሆነ በዛኛው ቪዲዮ ከዚህ በፊት በለቀኩት ቪዲዮ ኦርደር ብሎክ ማለት በጣም ሃይ የሆነ የፕራይስ ሙቭመንት ከመፈጠሩ በፊት ያለው የዛ ተቃራኒ ካንድል ኦርደር ብሎክ ነው ማለት። ያ ካንድል በሙሉ ሻዶው ስታደርገው ኦርደር ብሎክ ይሆናል። ሶ እዚህ ጋር ምን አይቻለው? በጣም ሃይ የሆነ የፕራይስ ሙቭመንት አለ፣ የሴል ሙቭመንት አለ። ከዚህ ጀምሮ 1 2 3 4 በአራት ካንድል በዋን አወር ብቻ በአንድ ሰዓት ካንድል በአራት ካንድል ወርዷል። እሱ ብቻ አይደለም እስከዚህ ድረስ መጥቷል። ሶ በጣም የሴል እንቅስቃሴ ስላለ ምን አለ ማለት ነው። ያ ሴል ከመጀመሩ በፊት ያለው ተቃራኒ ካንድል ኦርደር ብሎክ ይባላል። ሶ እንደዚህ አድርጌ እኔ አይደንቲፋይ አረጋለሁ ማለት ነው። ልክ እንደዚሁም በባይም ሲሆን እንደዚሁን አይደንቲፋይ ማድረገው። ስለዚህ ሁለተኛ አይደንቲፋይ አረግን ማለት ነው። የመጀመሪያው ምን ብያቸዋለሁ? ዊክ የሆኑ ካንድሎችን አይታችሁ እንደዚህ ሊኩዊዲቲ ግራ የሚያደርግበትን ኤሪያ አይደንቲፋይ ታደርጋላችሁ። በመቀጠል ኦርደር ብሎክ፣ ፌር ቫልዩ ጋፕ ወይ ደግሞ ኪ ኤሪያዎችን አይደንቲፋይ ታደርጋላችሁ። በመቀጠል እዚህ ጋር ኢንተር ማድረግ ትችላላችሁ፣ መግባት ትችላላችሁ። ወይ ደግሞ በደንብ እርግጠኞች ለመሆን ደግሞ ምንድነው የምታደርጉት ማለት ነው? ማርኬት ስትራክቸር ሽፍት እስኪሰራ ድረስ ትጠብቃላችሁ ማለት ነው። በሌላ እኛ በምንጠቀመው ስትራቴጂ ደግሞ ኤም እስኪሰራ ድረስ ምን ትጠብቃላችሁ? ሶስተኛ ምን ማለት ነው? ኮንፊርሜሽን፣ ሁለተኛ ኮንፊርሜሽን ትፈልጋላችሁ። በጣም እርግጠኛ ቢኮዝ ማርኬት ስትራክቸር ሽፍት ደግሞ ከሰራ በጣም እርግጠኞች መሆን ትችላላችሁ። ይሄ ነገር እኔም በጣም ብዙ ጊዜ ባክቴስት አድርጌው ለራሴ የምጠቀመው ስትራቴጂ ስለሆነ አውቀዋለሁ። ይህን ስትራቴጂ ሊኩዊዲቲ ፎርም አድርጎላችሁ ኦርደር ብሎክ ኖሮ እንደ ሶስተኛ ደግሞ ኤምን ከተጠቀማችሁ ወይ ደግሞ ማርኬት ስትራክቸር ሽፍት ስትጠቀሙ በጣም እርግጠኞች መሆን ትችላላችሁ። ምንም ሳትፈሩ ነው መግባት ያለባችሁ። አሁን ለምሳሌ እዚህ ጋር ምን አለ ማለት ነው? እዚህ ጋር ማርኬት ስትራክቸር ሽፍት አድርጎልናል ማለት ነው። ማርኬት ስትራክቸር ሽፍት አድርጎልናል። መጀመሪያ ምንድነው ብያቸዋለሁ? ሊኩዊዲቲ ግራ የሚያደርግበትን ቦታ አይደንቲፋይ እናደርጋለን። ሁለተኛ ኦቢ ኦርደር ብሎክ አይደንቲፋይ እናደርጋለን። ወይ ደግሞ ኦን በእኛ ስትራቴጂ ኦ ነው ብለናል። ኦም ያልነው ያው ብዙ ነገሮችን ስለሚይዝ ነው። ሰፕላይ እና ዲማንድንም ሁሉንም ነገር ስለሚይዝ ኦ ብለናል። በመቀጠል ደግሞ ኤምን ነው አይደንቲፋይ የምታደርጉት ማለት ነው። ኤምን አይደንቲፋይ ስታደርጉ ከዛ በኋላ ምንድነው የምታደርጉት ማለት ነው? ማርኬቱ የተወሰነ ምን ካረገ በኋላ አሁን ለምሳሌ ሎወር ሎ ከሰራ በኋላ ሃየር ሃይ ሎወር ሃይ ላይ ምን ታደርጋላችሁ? ኢንትሪ ታዘጋጃላችሁ ማለት ነው። ይሄ አሁን የሰከንድ ኢንትሪ ነው። የመጀመሪያው ሊኩዊዲቲ ላይ መግባት ትችላላችሁ። ነገር ግን ብዙ ጊዜ ሊኩዊዲቲ ግራ የሚያደርግበት ቦታ አንዳንድ ጊዜ ምን ያደርጋል ማለት ነው? በጣም ከኦርደር ብሎክ አልፎ ሊሄድ ይችላል። አልፎ ከሄደ በኋላ ተመልሶ ሊመለስ ይችላል። የዛን ጊዜ ስቶፕ ሎስ ሴት ልትደረጉ ትችላላችሁ። ሶ እንደ ተጨማሪና በቃ ሞር ሹር ለመሆን ኤምን መጠቀም ትችላላችሁ ማለት ማርኬት ስትራክቸር ሽፍት
መጠቀም ትችላላችሁ። ልክ እንደዚህ ማርኬት ስትራክቸር ሽፍት ከሰራ በኋላ እዚህ አካባቢ ትጠብቁና አሁን እዚህ አካባቢ ወይ ኦርደር ብሎክ ወይ ደግሞ ፌር ቫልዩ ጋፕ ምናምን ይኖራል ማለት ነው። ሶ እዚህ አካባቢ ሴል ትገባላችሁ ማለት ነው። ስቶፕ ሎሳችሁን ከኦርደር ብሎክ እና ከፌር ቫልዩ ጋፕ ከፍ ታደርጋላችሁ። የተወሰነ ከፍ አድርጋችሁ ታስቀምጣላችሁ። ከዛ ትጠብቁታላችሁ። እንደምትመለከቱት ነው እንግዲህ አያችሁ አይደል? እዚህ ጋር በሊኩዊዲቲ የገባ ነው አለ፣ እሱም የተሳካ ነው። እንደ ተጨማሪ ደግሞ በጣም እርግጠኞች ለመሆን እዚህ ጋር በምን እንገባለን ማለት ነው? በሌላ በኤም ሲሰራልን ማለት ነው። ኤልኤምኦ ማለት ነው። ኤልኤምኦ የምንለው ይሄ ነው ማለት ነው። ኤል አለ፣ ኤም አለ፣ ከዛ ኦ አለ። እዚህ ጋር ሌላ ኦርደር ብሎክ አለ ወይ ደግሞ ሌላ ኦ ትኖራለች ማለት ነው። እዚህ ጋር ኦ ትኖራለች። ሶ ምን ሆነ ማለት ነው? በጣም አኪዩሬት የሆነ እና ደግሞ ስናይፐር የሆነ ኢንትሪ ይሆናል ማለት ነው። አሁን እዚህ አካባቢ ኦርደር ብሎክ ምናምን ካለ እንደዚህ ትገቡና ከዛ በኋላ ቲፒያችሁን ደግሞ ምን ታደርጋላችሁ? ኔክስት ወዳለው ወደ ኔክስት እዚህ አካባቢ አሁን ለምሳሌ ቮላቲሊቲ ኢንዴክስ ስለሆነ ብዙም በአቅራቢያው እንትን የለም፣ ግን እዚህ አካባቢ ታደርጋላችሁ ቲፒያችሁ ማለት ነው። ኪ ሌቭሎችን ኪ ዞኖችን ትመለከቱና ቲፒያችሁን ታደርጋላችሁ። ቲፒ ግን ስታስቀምጡ በጣም ትንሽ እንዳታስቀምጡ፣ ቢኮዝ ይሄ ስትራቴጂ በጣም ሻርፕ እና ስናይፐር ኢንትሪ ስለሆነ ማለት ነው። ስናይፐር ሴታፕ ነው። ቲፒያችሁን በጣም አብዝታችሁ አስቀምጡ። ካስፈለገ ብሬክ ኢቭን እያደረጋችሁ እንደምትመለከቱት እዚህ ጋር አሁን እዚህ ጋር ካረግን ሰጥቶናል ማለት ነው። ቲፒያችንን እዚህ ጋር ስማሽ እናደርጋለን ማለት ነው። ሶ አያችሁ አይደል? ይሄን ስትራቴጂ እንዴት እንደምትጠቀሙ በጣም ቀላል ስትራቴጂ ነው። ለጀማሪዎች የሚሆን ነው። ሀሳቡ ግልጽ ነው። መጀመሪያ ሊኩዊዲቲ የቱ ጋር ግራብ እንደሚያደርግ አይደንቲፋይ ማድረግ ነው። ከዛ በመቀጠል ኦን ወይ ደግሞ ኦርደር ብሎክ አይደንቲፋይ ታደርጋላችሁ። ከዛ በመቀጠል ማርኬት ስትራክቸር ሽፍት ትጠብቃላችሁ ማለት ነው። ሶ ማርኬት ስትራክቸር ሽፍት ከሰራላችሁ ደግሞ የመጨረሻ ምንድነው? ኮንፊርሜሽን ነው ማለት ነው። ከዚህ በኋላ ሌላ የምትጠብቁት ኮንፊርሜሽን የለም፣ መግባት ነው። ከዛ በኮንፊደንስ ትገባላችሁ። ከዛ ማርኬቱ መጠበቅ ነው ማለት ነው። ይሄን ይመስላል ይሄ ስትራቴጂ። የሁለቱ የሊኩዊዲቲ ሀሳብ ግልጽ ነው ብዬ አስባለሁ። ፌክ አውት እና ሊኩዊዲቲ ቃሉ ነው የሚለየው ብያቸዋለሁ። ነገር ግን አንድ ነው፣ ሁለቱም አንድ አይነት እንትን ነው ማለት ነው። ኮንሰፕቱ አንድ አይነት ነው። ሶ እንደዚህ አይነት ኢንትሪ ልትገቡ ትችላላችሁ። በጣም በእርግጠኝነት ምነግራችሁ እንደዚህ አይነት ኢንትሪ በየቀኑ መስራት ትችላላችሁ። እኔ በየቀኑ ስለምሰራ ማለት በየቀኑ ነው እንደዚህ አይነት ኢንትሪ የትኛውንም አይነት ከረንሲ ላይ ሊሆን ይችላል፣ ጎልድ ላይ ሊሆን ይችላል፣ ዴሪቭ ላይ ያለው ሳይንቲቲክስ ላይ ሊሆን ይችላል፣ ክሪፕቶ ላይ ቢትኮይን ላይ ሊሆን ይችላል። የትኛውንም አይነት ከረንሲ ላይ ይሰራል እና ይህንን ስትራቴጂ ከእናንተ የሚጠበቀው ኦ ምንድነው፣ ኤል ምንድነው፣ ኤም ምንድነው የሚለውን እያንዳንዱን ለይታችሁ የምታውቁ ከሆነ ሀሳቡን ኮንሰፕቱን ከተረዳችሁት በጣም ይሄ ስትራቴጂ ቀላል እና ከዚህ በኋላ ከዚህ ስትራቴጂ በኋላ ወደ ሌላ ስትራቴጂ እንደማትሄዱ እርግጠኛ ነኝ። ቢኮዝ ሻርፕ የሆነ ኢንትሪ ካገኛችሁ አኪዩሬት የሆነ ካገኛችሁ ምንድነው ከዛ በኋላ ሳይኮሎጂ ነው እንጂ በእንትን አታሳቡ ማለት ስትራቴጂ አይደለም። አሪፍ ስትራቴጂ አግኝታችሁ አሪፍ ባክቴስት አድርጋችሁ ሞክራችሁት ከሰራላችሁ ከዛ በኋላ የሚጠበቀው ከእናንተ ሳይኮሎጂያችሁ ማስተካከል፣ ካፒታል ከሆነ ችግራችሁ ካፒታላችሁ ማስተካከል፣ ይሄ ነው ማለት ነው እንጂ አሁን ብዙ ሰው ምንድነው ስትራቴጂ ነው ትልቁ የብዙ ሰው የሚጠይቀው ችግሩ ምንድነው ስትራቴጂ ምንድነው የምትጠቀመው፣ የኔ ስትራቴጂ አይሰራልኝም፣ አንዳንዴ ይሰራልኝና አንዳንዴ አይሰራልኝም ምናምን እያለ ነው ብዙ ሰው እንትን የሚጠይቀኝ በብዛትና ሶ ይሄን ስትራቴጂ እኔ በጣም ብዙ ጊዜ ሞክሬዋለሁ፣ ብዙ ጊዜ ሰርቶልኛል። በሪል አካውንት ትሬድ አድርጌበት በጣም አትርፌበታለሁ። ይሄንን ይዛችሁ መስራት ከከበዳችሁ ሌላ ነው ማለት ነው የእናንተ ችግር። ይሄን ስትራቴጂ ተረድታችሁ ሀሳቡን ተረድታችሁ ሜቢ
በአንድ ጊዜ ላይገባችሁ ይችላል። በጣም ጊዜ ይወስዳል። እኔ አሁን በዚህ ቪዲዮ ብቻ ምናምን ቶሎ ቶሎ ብዬ ነው እንትን ያልኩት። በጣም ሰፊ ኮንሰፕት ነው። የቱ ጋር መረዳት፣ የቱ ጋር እንደምታዩ፣ የቱ ጋር እንደምትለዩ ምናምን ጊዜ ይፈልጋል። በጣም ሞር መለማመድ ይፈልጋል ማለት ነው። ማለት ዘሞር ማርኬቱ ላይ ባሳለፋችሁ ቁጥር ነው ይህንን ነገር በቀላሉ የምትረዱት። አሁን ለምሳሌ እኔ ቅድም ያሳየኋችሁ ይሄን ብቻ ነበር። ከዚህ በፊት ያለውን ጭራሽ አላየሁትም ነበር። ይሄንን ብቻ ነበር ያሳየኋችሁ። ስቲል ራን እያደረገ ነው። ነገር ግን ወደኋላ ስመለስ ምን አገኘው ማለት ነው? ሌላ አገኘው፣ ሌላ ኤልዴሞ ስትራቴጂ አገኘው፣ ሌላ ሊኩዊዲቲ። ሶ ምንድነው ይሄ? ምንድነው እኔ ማርኬቱ ላይ ያሳለፍኩት በማሳለፌ ያገኘሁት ኤክስፒሪየንስ ነው ማለት ነው። ቶሎ ብዬ የመለየት እንትኑ አለኝ ማለት ነው፣ አቅሙ አለኝ። እናንተም እንደዚህ ቶሎ ብላችሁ የመለየት አቅሙ እንዲኖራችሁ ማርኬቱ ላይ ጊዜ ማሳለፍ ይኖርባችኋል። ባክቴስት ማድረግ ይኖርባችኋል። በጣም ባክቴስት በጣም ያስፈልጋል ማለት በጣም ያስፈልጋል። በቀን የሆነ ጊዜ ምናምን ከፍታችሁ የሆነ ጊዜ የምታዩት ነገር ሳይሆን በየዕለቱ ይህንን ነገር ደጋግማችሁ ማድረግ አለባችሁ እና ደጋግሞ ማድረግ ነው በጣም እንትን እንድትሉት የሚያደርገው ማለት። እኔ ደጋግሜ ይሄን አሁን ኤልኤምኦ ስትራቴጂ ደጋግሜ ስላደረኩት በየትኛውም ሰዓት ማርኬቱን ቻርቱን በከፈትኩ ቁጥር እመለከታለሁ ይሄን ፓተርን። አሁን ለምሳሌ ቀደም ነው ትንሽ ቆይቷል፣ እዚህ አካባቢ ነው ያየሁት። ከዛ ወዲያው ምንድነው አይደንቲፋይ ያደረኩት መጀመሪያ ሊኩዊዲቲ ግራም ያደረገበትን ቦታ ይሄንንና ኦርደር ብሎ ከዚህ ጋር አይደንቲፋይ ያደረኩት ቶሎ ብዬ፣ ወይ ደግሞ ድሮፕ ቤዝ ድሮፕ ብያቸዋለሁ። እሷን ነገር አይደንቲፋይ ያደረኩት። ከዛ ፌክ አውት ሆኖ እንደተመለሰ ገባኝ። ከዛ እዚህ ጋር ደግሞ ምን አየው ማለት ማርኬት ስትራክቸር ሽፍት አየው። እዚህ አካባቢ ደግሞ ፌር ቫልዩ ጋፕ እና ኦርደር ብሎ ካለ እሷን ነገር አየው። ከዛ ምንድነው ያደረኩት? በቃ ሴል ነው የከፈትኩት። ቶሎ ብዬ ሴል ፖዚሽን ነው የከፈትኩት። ይሄን ይመስላል ማለት ነው። የሊኩዊዲቲ እና የፌክ አውት በትንሹ ነው የነገርኳችሁ። በትንሹ ይሄን ይመስላል። እናንተ ሞር እንትን እያላችሁ ስትሄዱ ሞር ትረዱታላችሁ ማለት ነው። ለዛሬ በዚህ እንጨርሳለን። ከዚህ በኋላም እንደዚህ አይነት ቪዲዮዎችን ሞር እናዘጋጅላችኋለን። ነገር ግን ኮሜንት እና ላይክ ማድረጋችሁን አትርሱ። ኮሜንት ላይ በተለይ ብትጽፉልን ለኛም እንደ ማበረታቻ ስለሚሆን ኮሜንት ሁላችሁም ብትጽፉ ደስ ይለኛል። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች ሼር እንድታደርጉ በትህትና ጠይቃችኋለሁ። መልካም ቆይታ ይሆንላችሁ።